ሰላም ጤና ይስጥልን ክብራትና ክብራን ተመልካቾቻችን ከኢትዮ ጥበብ ሚዲያ የሰዓቱን ዜና ይዘን ቀርበናል። ዜናዎቹን ወደ እናንተ ክብራን ተመልካቾቻችን እናደርሳለን። አብራችሁን ቆዩ። ሌተናል ጀነራል ታደሰ ከጠቅላይ ሚኒስትሩ ስልጣን እንዳይቀበሉ በህወሓት ጫና ተደርጎባቸው እንደነበር ተናገሩ። ለ195 የልብ ህሙማን ህጻናት በነጻ ቀዶ ሕክምና ሊያገኙ ነው። ተወዳጁና ዝነኛው አርቲስት ቴዎድሮስ ካሳሁን ከ9 ዓመታት በኋላ ኢትዮፒካ ያሰኘውን አዲስ የሙዚቃ አልበም በዛሬው ዕለት ለአድማጭ ተመልካቾች በግል ዩቲዩብ ቻናሉ አድርሷል። ሩሲያ በጠፈር ላይ የኒውክሌር መሳሪያ ልታሰማራ መሆኑ ተገለጸ። እስራኤል በሶማሊያላንድ የመጀመሪያውን አምባሳደር ሾማለች። ተመልካቾቻችን አሁን ዜናውን በዝርዝር እናደርሳችኋለን። አብራችሁን ቆዩ። ሌተናል ጀነራል ታደሰ ከጠቅላይ ሚኒስትሩ ስልጣን እንዳይቀበሉ በህወሓት ጫና ተደርጎባቸው እንደነበር ተናገሩ። ለአንድ ዓመት የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሆነው የተሰሩት ሌተናል ጀነራል ታደሰ ወረደ በክልሉ መሪነት እንዳይቀጠሉ ከህወሓት በኩል ጫና እንደተደረገባቸው ተናገሩ። ሌተናል ጀነራል ታደሰ ባለፈው ሳምንት ወደ አዲስ አበባ አቅንተው ለፌዴራል መንግስቱ የአፈጻጸም ሪፖርት ካቀረቡ በኋላ የስልጣን ጊዜያቸው ከተራዘመ በኋላ ህወሓት ስልጣን እንዳትቀበል ብሏቸው እንደነበር ገልጸዋል። ፕሬዚዳንቱ ማክሰኞ ሚያዝያ 6 2018 ዓ.ም መቀሌ ውስጥ በሰጡት ጋዜጣዊ መግለጫ ላይ እንደተናገሩት በቅርቡ ወደ አዲስ አበባ የሄዱት በጠቅላይ ሚኒስትር አብይ ግብዣ መሆኑንም ጠቅሰዋል። ሌተናል ጀነራል ታደሰ ባለፈው ሳምንት የአንድ ዓመት የትግራይ ጊዜያዊ አስተዳደር ፕሬዝዳንትነት ስልጣናቸው ከመጠናቀቁ በፊት በጠቅላይ ሚኒስትር አብይ የስልጣን ዘመናቸው ለተጨማሪ 1 ዓመት ተራዝሞላቸዋል። ሌተናል ጀነራል ታደሰ ወረደ ህወሓት ስለተቃወመው የስልጣን ዘመናቸው መራዘም በተመለከተ በሰጡት አስተያየት የጊዜያዊ አስተዳደሩ የስልጣን ጊዜ ማብቃቱን ተከትሎ የአመራር ክፍተት እንዳይፈጠርና ክልሉም አስተዳደር አልባ እንዳይሆን ሀሳብ ማቅረባቸውን ጠቅሰዋል። ከ2 ወራት በፊት ጀምሮ የጊዜያዊ አስተዳደሩ የስልጣን ጊዜ እንደሚያበቃ በመጥቀስ ለድርጅቱ አመራሮች ጥያቄ ሲያነሱ መቆየታቸውን የተናገሩት ፕሬዚዳንቱ ነገር ግን ከህወሓት በኩል ተተኪ ሰውም ሆነ ሀሳብ አልቀረበም ብለዋል። ለ195 የልብ ህሙማን ህጻናት በነጻ ቀዶ ሕክምና ሊያገኙ ነው። በኢትዮጵያ የልብ ህመም ያለባቸውን ህጻናት ስቃይ ለማቃለል የሚያስችል ታላቅ የነጻ ሕክምና ዘመቻ ሊጀመር ነው። የጤና ሚኒስቴር ከመንግስትና ከግል ሆስፒታሎች እንዲሁም ከአጋር ድርጅቶች ጋር በመተባበር ለ195 ህጻናት ነጻ የልብ ቀዶ ሕክምና ለመስጠት የሚያስችል የመግባቢያ ሰነድ ተፈራርሟል። ይህ የ45 ቀናት የስራ ዘመቻ ከሚያዝያ 12 ቀን 2018 ጀምሮ የሚከናወን ሲሆን በጅግጅጋ ከተማ የሚታከሙ 20 ህጻናትን ጨምሮ በአጠቃላይ ለ195 ህጻናት የህይወት አድን አገልግሎቱን ያገኛሉ። የጤና ሚኒስትሯ ዶክተር መቅደስ ዳባ እንደገለጹት ይህ ዘመቻ በዘርፉ ያለውን ከፍተኛ የህክምና ጫና ለመቀነስ ትልቅ አስተዋጽኦ ይኖረዋል። የሚያስፈልጉ ግብዓቶችን የሄርት ቱ ሄርት ችልድረን ኤይድ ድርጅት የሚያቀርብ ሲሆን እንደ ጥቁር አንበሳ፣ ቅዱስ ጳውሎስና ኢትዮ ኢስታንቡል ያሉ ታዋቂ ሆስፒታሎች በዘመቻው ይሳተፋሉ። የመንግስትና የግል ዘርፎች እንዲሁ ተቀናጅተው መስራታቸው በሀገሪቱ የልብ ህክምና አቅምን ለመገንባትና የበርካታ ህጻናትን ህይወት ለመታደግ ወሳኝ ሚና እንደሚጫወት በፊርማ ስነ ስርዓቱ ላይ ተገልጿል። ተወዳጁና ዝነኛው አርቲስት ቴዎድሮስ ካሳሁን ከ9 ዓመታት በኋላ ኢትዮፒካ ያሰኘውን አዲስ የሙዚቃ አልበም በዛሬው ዕለት ለአድማጭ ተመልካቾች በግል ዩቲዩብ ቻናሉ አድርሷል። ቀደም ባሉ ስራዎቹ በህዝብ ዘንድ እጅግ ተወዳጅና ዝነኛ የሆነው አርቲስት ቴዎድሮስ ካሳሁን አዲስ አልበም ወደ ህዝብ ሊያደርስ መሆኑ ከተሰማበት ሰዓት ጀምሮ በርካታ ምሁራንና ግለሰቦች የተለያዩ አስተያየቶችን ሰንዝረዋል። የአርቲስቱ ስራ በጉጉት ሲጠበቅ ቆይቶ በዛሬው ዕለት ከቀኑ 8 ሰዓት ተለቋል። የብዙዎችን ቀልብ የሳበው ኢትዮፒካ ሙዚቃ አልበም በሰዓታት ውስጥ ከ80 ሺህ በላይ ተመልካቾች ተወዳጅተውታል። ሩሲያ በጠፈር ላይ የኒውክሌር መሳሪያ ልታሰማራ መሆኑ ተገለጸ። የዴይሊ ሚረር ዘገባ እንደሚያመለክተው የሩሲያ መንግስት በጠፈር ላይ የሚገኙ ሳተላይቶችን ኢላማ ያደረገ የኒውክሌር መሳሪያ ለማሰማራት ማቀዱን የአሜሪካ የጠፈር አዛዥ ጄኔራል ስቴቨን ዋይቲንግ አስጠንቅቀዋል። ይህ እቅድ የጠፈር ሃይበር ተብሎ የተገለጸ ሲሆን ሩሲያ በአውሮፓ በኩል ከፍተኛ የሳተላይት ኮሚኒኬሽን እና የጂፒኤስ መስተጓጎል በመፍጠር የሲቪል አውሮፕላኖችን ጭምር ለአደጋ እያጋለጠች መሆኑ ተገልጿል። እንደ ባለሙያዎቹ ግምት ከሆነ በጠፈር ላይ የሚፈነዳ የኒውክሌር መሳሪያ በአሁኑ ወቅት በምህዋር ላይ ከሚገኙት ሳተላይቶች መካከል እስከ 80 በመቶ የሚሆኑት 10,000 ገደማ ሳተላይቶች ሊያወድም ይችላል። ይህም በዓለም ዙሪያ የሚገኙ ወታደራዊ መረጃዎችን፣ የኢንተርኔት አገልግሎቶችን፣ የሞባይል ስልክ ግንኙነትና የጂፒኤስ ስርዓቶችን ሙሉ በሙሉ ሊያዳክም ይችላል። ሩሲያ ይህንን የምታደርገው አሜሪካና ኔቶ በመደበኛ ጦርነት ያላቸውን የበላይነት ለማመጣጠንና የጠላት ወገን የቴክኖሎጂ አቅምን ለማሽመድመድ በማሰብ እንደሆነ ጀነራሉ ገልጸዋል። ይህ የሩሲያ እንቅስቃሴ ሩሲያ ራሷ የፈረመችውን
የውጭ ጠፈር ስምምነት የሚጥስ ከመሆኑም በላይ ቀጣዩ የዓለም ጦርነት ከጠፈር ሊጀምር እንደሚችል አመልካች ነው ብለዋል ጀነራል ሃይቲንግ። አክለውም እንደ ቻይና ያሉ ሀገራትም ተመሳሳይ የጠፈር መሳሪያዎችን እያዘጋጁ መሆኑን ጠቁመው እንደ ብሪታንያ ያሉ ሀገራት ለጠፈር መከላከያ የሚያወጡትን በጀት እንዲጨምሩ አሳስበዋል። እስራኤል በሶማሊያላንድ የመጀመሪያውን አምባሳደር ሾመች። አምባሳደር ሚካኤል ሎቶን በሐርጌሳ የመጀመሪያው የእስራኤል አምባሳደር ሆነው ተሾመዋል። የሹመት ደብዳቤያቸውን ለፕሬዚዳንት አብዱራህማን መሐመድ አብዱላሂ አቅርበዋል። ከዚህ ቀደም በኬንያ የእስራኤል ባለሙሉ ስልጣን አምባሳደር ሆነው ሰርተዋል። ሹመቱ የተደረገው እስራኤል ለሶማሊያላንድ እውቅና የሰጠች የመጀመሪያ ሀገር ከሆነች በኋላ ነው። ተመልካቾች ለሰዓቱ የያዝናቸው መረጃዎች እስካሁኑ ነበር። ነገ በተመሳሳይ ሰዓት በአዲስ መረጃ እስክንገናኝ ጤና ይስጥልኝ።